ሰላም እንደምን አላችሁ? ወደ ብርቃቲክ ወንድና መጣችሁ። በዚህ ቻናል አዲስ የሆናችሁ እኔ አሊ እባላለሁ። የጂአይኤስ እና ሪሞት ሴንሲንግ ትምህርቶችን ለሁሉም ሰው ቀላል በሆነ መንገድ እሰራለሁኝ። በዛሬው ቪዲዮአችን በኪቡ ጂአይኤስ ውስጥ ራስተር ዳታን እንዴት ፍሊፕ ማድረግ እንደገና ሪክላሲፋይ ማድረግ እንዲሁም ወደ ቬክተር ፎርማት እንዴት አድርገን እንደምንቀይር ሁሉንም ቀላል እና ግልጽ በሆኑ ደረጃዎች ታያችኋለሁ። ቴሌቪዥን ሞዴል ፋይናሊ ወደዚህኛው ያማረ ፋይናል ፕሬዘንቴሽን ማፕ ለፕሬዘንቴሽን የሚሆን ማፕ እንዴት አድርገን ጀነሬት እንደምናደርግ ይሄን ለማድረግም የተለያዩ ስቴፖችን እዚህ ጋር እንደምታዩት እዚህን ስቴፖች አልፈን ክሊፕ እናደርጋለን፣ ሪክላሲፋይ እናደርጋለን፣ ቬክተር ኮንቨርት እናደርጋለን። እንደምታዩት መጨረሻ ላይ ዲዞልቭ አድርገን ሲምቦላይዝ እናደርጋለን ማለት ነው። ውዴት ተከታታዮች እንግዲህ እነዚህን ስቴፕ ባይ ስቴፕ እናያለን ማለት ነው። መጨረሻ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ መጀመሪያው ስራችን የሚሆነው እነዚህን ስራዎች ለመስራት የሚያስፈልጉንን ኢንፑት ዳታዎች አድ እናደርጋለን ማለት ነው። አዲስ ፕሮጀክት ከፍቼ የሚያስፈልጉኝን ዳታዎችን አድ አድርጌያለሁ። እዚህ ጋር እንደምታዩት በተርሸሪ ሻፕ ፋይል አለኝ፣ ኢንታሊቬሽን ሞዴሉ አለኝ ማለት ነው። ይህ እንደምታዩት ስለዚህ የመጀመሪያው ዳታ አድ ካረኩ በኋላ የምንሰራው ስራ ምንድነው? ስቴፕ ዋን ላይ ይህን ክሊፕ ማድረግ ነው ማለት ነው። በወተርሼድ ባውንደሪ ልክ ክሊፕ ነው የማደርገው። ቀጥታ ሄዳለሁኝ። እዚህ ጋር እንደምታዩት ሚኑ ባር ላይ ራስተር ላይ ሄዳለሁ። ራስተር ላይ ክሊክ አደርጋለሁኝ። ክሊክ ካደረኩ በኋላ ታች እንደምታዩት ኤክስትራክሽን ይላል። ኤክስትራክሽን ቀጥታ ክሊፕ ራስተር ባይ ማስክ የሚለውን ማስክ ሌየር የሚለውን እመርጣለሁ። እዚህ ጋር ከመረኩ በኋላ የመጀመሪያው ኢንፑት ሌየር ማን ነው? ዲጂታል ኤሌቬሽን ሞዴል ነው ማለት ነው። እዚህ ጋር እንደምታዩት ዲጂታል ኤሌቬሽን ሞዴል እመርጣለሁ። ማስክ ሌየር ማን ይሆናል? ወተርሼድ ባውንደሪ ወይም ሼፕ ፋይል ይሆናል ማለት ነው። ቀጥታ ይህን ካደረኩ በኋላ አውትፑት ፎልደሬን እመርጣለሁ ማለት ነው። አውትፑት ፎልደሬ ቀጥታ መጣና እዚህ ጋር ክሊክ አድርጌ ሴቭ ትላለሁ። እዚህ ጋር አዲስ ፎልደር ልፍጠር፣ ሴቭ ማድረግበት ኒው ፎልደር። እዚህ ጋር መጥቼ ክሊፕ ይሄ ስም ከሰጠው በኋላ ሴቭ አደርጋለሁ። ከዛ ራን አደርጋለሁ ማለት ነው። እንደምታዩት ፍጥነት ነው በጣም ክሊፕ የሚያደርግልኝ። እዚህ ጋር እንደምታዩት ክሊፕ አድርጎ ጨርሷል። ከዚህ በኋላ ይህንን ክሎዝ አድርጌ መውጣት ነው ማለት ነው። እንደምታዩት ይሄኛውን አንቲክ ስናደርገው ራስተራችንን ወይም በባውንደራችን ልክ ክሊፕ አድርጎ አወጣልን ማለት ነው። በሌላ መንገድ ክሊፕ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ፕሮሰሲንግ ቱልቦክስ ጋር እዚህ ሰርች ባር ላይ ትጽፋላችሁ ማለት ነው። ምን ብላችሁ ክሊፕ ራስተር ዊዝ ፖሊጎን ብላችሁ ትጽፋላችሁ። ከዛ በዛም ክሊፕ ማድረግ ትችላላችሁ ማለት ነው። እዚህ ጋር ያሳያችሁ ግን በጣም ፕሮሰስ ትንሽ ሰዓት ስለሚፈጅ እሱን አልጠቀመውም፣ ግን ላሳያችሁ እንደ አማራጭ ይሆናል። ክሊፕ ብላችሁ እዚህ ስትጽፉ ክሊፕ ራስተር ወይ ዊዝ ፖሊጎን ብሎ ይመጣላችኋል። እዚህ ጋር እንደምታዩት ሳጋ ላይ ክሊፕ ራስተር ወይም ዊዝ ፖሊጎን የሚለውን ዳብል ክሊክ ስታደርጉት ከዛ እዚህ ጋር መጣችሁ ኢንፑት ሌየራችሁን ወይም ዲጂታል ኤሌቬሽን ሞዴል ትመጣላችሁ። ማስክ ሌየሩን ደግሞ ፖሊጎኑን እዚህ ትመጣላችሁ። ከዚህ በኋላ እዚህ መጣችሁ ሴቭ ማድረግ ነው ማለት ነው። ከዛ ራን ትሉታላችሁ። ትንሽ ጊዜ የሚፈጅ ነው ይሄ ታይም። እንደምታዩት ጨርሷል። እዚህ ጋር እርግጥ ይሄ በጣም ጊዜ የሚፈጅ ነው። እዚህ ጋር የሁለቱን ዲፈረንስ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። በጣም ልዩነት አላቸው ሁለቱ ክሊፕ እናደርግባቸው ቱሎች ማለት ነው። ስለዚህ እዚህ ጋር እንደምታዩት ጨርሷል። ይሄን
የኤሊቬሽን ዲፈረንስ ራሱ አለው። ፍሊፕ ስታደርግ ይሄኛው ምንድን ነው? ከባውንደሪ ውጭ ይወጣል። በፖሊጎን ነው የሚቆርጠው። ይሄን ደግሞ በባውንደሪው ልክ ነው የሚቆርጥልን እና ይሄኛው ራስተር ውስጥ ገብተን የምንሰራው እና ይሄ በጣም ልዩነት አላቸው። ምንድን ነው የምናደርገው? ስቴፕቱ ሪክላሲፋይ ማድረግ ነው የምንችለው። ይሄኛው አያስፈልገንም። ሪሙቭ እናድርገው። ሪክላሲፋይ የምናደርገው ይሄን ሪክላሲፋይ እንዴት እናደርጋለን? ቀጥታ ፕሮሰሲንግ ቱልቦክስ ላይ እንመጣለን። እዚህ ጋር መተን ሪክላሲፋይ ብለን ስንጽፍ ሁለት አማራጮች ተመጣለን። እዚህ ጋር እንደምታዩት ሁለት አማራጮች አሉ። እዚህ ራስተር አናሊሲስ ውስጥ ሪክላሲፋይ ባይ ሌየር እና ሪክላሲፋይ ባይ ቴብል ይላል። ሪክላሲፋይ ባይ ቴብል የሚለውን እንመርጣለን ማለት ነው። ሪክላሲፋይ ባይ ቴብል የሚለውን ዳብል ክሊክ እናደርጋለን። እኛ በእኛ ኬዝ የመረጥነው ዲጂታል ኤሊቬሽን ሞዴል ነው። ዲጂታል ኤሊቬሽን ሞዴሉን እዚህ ጋር እንደምታዩት ከ1395 እስከ 3132 ነው። ይሄን በ5 ከፍየዋለሁ። በየ400 400 ዲፈረንስ ማለት ነው። ከአንድ ወደ አንዱ ያለውን ዲፈረንስ 400 እያደረኩ ከፍየዋለሁ። ስለዚህ ያን እንጠቀማለን ማለት ነው። እንደምታዩት እዚህ ጋር ይሄን ለመክፈል ኢንፑት ሌየራችን ያው ክሊፕ ያደረግነው ራስተር ነው። እዚህ ጋር ሪክላሲፊኬሽን ቴብል ይላል። እዚህ ጋር እንደምታዩት ሪክላሲፊኬሽን ቴብል ይላል። እዚህ ጋር ነው ስራውን የምንሰራው። እዚህ ጋር 3 ነጥብ አለች። እንደምታዩት 3 ነጥብ ዋጋ ነው። እዚህ ጋር መተን 3 ነጥብ ላይ ክሊክ እናደርጋለን። ከዛ ይሄን ክሊክ ስናደርግ እንደምታዩት ይሄ ዊንዶ ይመጣልናል። ይሄ ኢንተርፌስ ይመጣል። ይሄ ኢንተርፌስ ይመጣል። እዚህ ጋር እንደምታዩት አድ ሮ የሚል አለ። እሱን እስከምንፈልገው ድረስ ሮ አድ እናደርጋለን ማለት ነው። የምንፈልገው እኛ አሁን በ5 ነው የምንከፍለው። 5 ሮ አደርጋለሁ ማለት ነው። እዚህ ጋር እዚህ ጋር 1 2 3 4 5 ከዚህ በኋላ እዚህ ጋር ሚኒመም እና ማክሲመም እያደረኩ እጽፋለሁ ማለት ነው። እኔ ከ1200 ተነስቼ እስከ 3200 ድረስ ነው የሚሄደው። እዚህ ሚኒማሙ 1200 400 ተጨምርበት 1600 400 ጨምሬ 2000 2400 2800 እዚህ ማክሲመም ጋር መጣና 1600 2000 2400 ፋይናሊ እዚህ ጋር 3200 አደርገዋለሁ። ቫሊዩ ጋር እዚህ ጋር መጥቼ 1 2 3 4 5 ከአንድ እስከ 5 ከፍዬ እዚህ ጋር መጥቼ እንደምታዩት ኦኬን ክሊክ አደርጋለሁ። ይህን ካረኩ በኋላ እዚህ ጋር ሬንጅ ባውንደሪ የሚለውን ሁለተኛውን እመርጣለሁ ማለት ነው። ሚኒመም ሌዛን ቫሊዩ ሌዛን ማክስ የሚለውን እዚህ ጋር እመርጣለሁ። ከዛ ታች ፎልደሬን ከመረኩ በኋላ ሴቭ አደርጋለሁ ማለት ነው። እዚህ ጋር እመጣለሁ። ሴቭ ቱ እዚህ ጋር መጥቼ ሪክላሲፋይ እላለሁ። የዚህ ስም ከሰጠው በኋላ ሴቭ እላለሁ። ከዛ ራን እላለሁ ማለት ነው። እንደምታዩት በ5 ከፍሎልኛል። እዚህ ጋር መጥቶ ማየት ይቻላል። ከአንድ እስከ 5 ወራጅ ማድረግ ይቻላል። በተለያዩ ከለር እዚህ ጋር ማሳመር እንችላለን። ራይት ክሊክ አድርገን ፕሮፐርቲ እገባለሁ። ከዛ እዚህ ጋር ሲምቦሎጂ እሄዳለሁኝ። እንደምታዩት ሲምቦሎጂ ከዛ ሬንደር ታይፕ ላይ ሄጄ ሲንግል ባንድ ስቶ ከለር የሚለውን እመርጣለሁ። ይህን ከመረኩ በኋላ እዚህ ጋር እንደምታዩት ሚኒመም ማክሲመም ብሎ አስቀምጦልኛል። እዚህ ጋር መጥቼ ኤግዛክት የሚለውን እመርጣለሁ ለመክፈል። ከዛ እዚህ ጋር ከለር እመርጣለሁ። ክሊክ አደረግና ዳውንሎድ አድርገዋ ላይ እዚህ ክሬት ኒው ከለር ራምፕ የሚለውን እመርጣለሁ። ከዛ በኋላ እዚህ ጋር መጥቼ አማራጮች አሉ ብዙ። ካታሎግ ሲፒቲሲቲ የሚለውን እመርጥለታለሁ። ኦኬ እላለሁ። እዚህ ጋር እንደምታዩት ብዙ ከለሮች አሉ። እኔ ቶፖግራፊ የሚለውን ልምረጥና
የኢሊቬሽን ምልክት እመርጣለሁ ማለት ነው። እዚህ ጋር ኢሊቬሽን የሚለውን እዚህ ጋር እንደምታዩት ኢሊቬሽን እመርጣለሁ። ከዛ ኦኬ ላለሁ ማለት ነው። እዚህ ጋር መጥቼ ሞዱን በኢኳል ኢንተርቫል አደርገዋለሁኝ። ኢኳል ኢንተርቫል ስለው እንደዚህ አድርጎ ያመጣልኛል። ከዛ እዚህ ደሲማሉን ከፖይንት በኋላ ያለ ደሲማል ያልፈለግኩ ይህን ዜሮ ማድረግ ይችላለሁ። አያስፈልገኝም ደሲማል ስለሆነ እዚህ ጋር። ከዚህ በኋላ እዚህ ያው ክላሱ 5 ነው እንደምታዩት ክላሱ 5 ነው። እዚህ በ5 ክላስ ነው የተከፈለው። ይህን ሞዱን ኢኳል ኢንተርቫል አድርገነዋል። እዚህ ጋር ኢንተርፖሌሽኑን ኤግዛክት አድርጌዋለሁ። ከዚህ በኋላ ይህን መጥቼ አጥፍቼ ኦኬ እላለሁ፣ አፕላይ ኦኬ እለዋለሁ። እንደምታዩት ይህን የመሰለ ያማረ በፕሬዘንቴሽን ዝግጁ የሆነ ማፕ ጀነሬት አደረኩ ማለት ነው። አሁን በሚቀጥለው ስቴፕ የምንሄደው ወዴት ነው? ይህን ራስተር ፎርማት ወደ ቬክተር እንታርገን ኮንቨርት እንደምናደርግ እንሰራለን ማለት ነው። ስለዚህ ቀጥታ አሁንም የት ሄዳለሁኝ? እዚህ ራስተር ጋር ሄዳለሁ። እንደምታዩት ኒው ባር ላይ ራስተር ጋር እሄዳለሁ። ከዛ ራስተር ጋር ከሄድኩ በኋላ እንደምታዩት ኮንቨርሽን ይላል። እዚህ ጋር እንደምታዩት ኮንቨርት ላደርግ ነው። ይህን ራስተር ዳታ ወደ ቬክተር ኮንቨርት ላደርግ ነው። ከዛ መጣና ራስተር ቱ ቬክተር ይላል። እዚህ ኦርጋናይዝ ወይም ራስተር ቱ ቬክተር የሚለውን ክሊክ አደርጋለሁኝ። እዚህ ጋር ከመጣ በኋላ ኢንፑት ሌየሬ ያው ሪክላሲፋይድ ያደረገውን ራስተር ሌየር ነው። ከዚህ በመቀጠል ይህንን ስም ሰተን ሴቭ ማድረግ ነው ማለት ነው። አውትፑት ፋይል ኔሜን ሰጥና ሴቭ አደርጋለሁ ማለት ነው። እዚህ ጋር መጥቼ ቬክተር ዳታ ቬክተር ብዬ ሴቭ አደርጋለሁ። ከዛ ረን አደርገዋለሁ ማለት ነው። ይህንን ራስተር ዳታ ወደ ቬክተር ቀይረልኝ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ይህን ራይት ክሊክ አድርገን አትሪቢዩቱን ስናየው አትሪቢዩት ቴብል ገብተን ስናየው እንደምታዩት ይህን ዳብል ክሊክ ስናደርገው ብዙ አንዳንድ አሉ። እዚህ በዲኤን ወይም በግሪድ ኮድ ስናየው ብዙ ግሪድ ኮድ ይህንን ዲዞልቭ ማድረግ ነው ማለት ነው። ዲዞልቭ እናደርጋቸዋለን ማለት ነው። ኒው ባር ላይ እዚህ ጋር እንደምታዩት ቬክተር የሚላለን እዚህ ጋር ይታያቸዋል። ቬክተር እንሄዳለን። ከዛ ጆብ ፕሮሰሲንግ ቱልስ የሚላለን ከዛ ዲዞልቭ የሚለውን እመርጣለሁ። እዚህ ጋር እንደምታዩት ኢንፑት ሌየሬ ቬክተር ዳታ ነው። ዲዞልቭ ፊልድ የሚለው እዚህ ጋር አለ። ዝም እንደምታዩት እዚህ ጋር 3 ነጥብ ዋጋ ክሊክ አደረግና ምን የሚላለ ዲኤን ይላል ወይም ግሪድ ኮድ አለ እዚህ ጋር። ይህንን ከመረኩ በኋላ ኦኬ ላለሁ። ኦኬ ካልኩ በኋላ እዚህ ጋር መጥቼ አውትፑት ኔሙን ፋይል ኔሙን እሰጣለሁ ማለት ነው። ሴቭ ትሉና እዚህ ጋር መጥቼ ቬክተር ዲዞልቭ ይህ ሴቭ አደርጋለሁ። እንደምታዩት ጨርሶልኛል። አሁን እዚህ ጋር አትሪቢዩት ቴብል ላይ ሄጄ ሳየው በ5 ብቻ ከፍሎ ያስቀምጥልኛል። ቅድም ብዙ ተደጋጋሚ አንድ ወንዶች አሉ። ይሄንን ማስተካከል ስራ የሰራበት መንገድ ያለ ማለት ነው። እዚህ ጋር እንደምታዩት ከ1 እስከ 5 በዚህ መንገድ ከፍሎልኛል ማለት ነው። እዚህ ጋር ምን አደርጋለሁ? አዲስ ፊልድ ይፈጥራለሁ ማለት ነው። እዚህ ጋር ኤዲተር ጋር ክሊክ አደርጋለሁ። ካረኩ በኋላ እዚህ ጋር መጥቼ አድ ፊልድ የሚላለ አድ ፊልድን እዚህ ጋር መጥቼ ኤሊቬሽን ክላስ ኤሊቬሽን ክላስ እዛ ይሄን ቴክስት መርጣለሁ። ይሄንን እዚህ ጋር ቁጥር ሰው ነበር ስለሚል 20 አደርገዋለሁ። ይሄንን ካራክተር ሌንግዙን እዚህ ጋር መጣና እንደከፈልኩት ከ1200 እስከ 1600 ፕላስ አንድ ላይ ከ1600 እስከ 2000 በየ400 ልዩነት ስለሆነ እዚህ ከ2000
እስከ 2400 በ2400 እስከ 2800 አደርጋለሁ። እዚህ ጋር መጥቼ ግሬተር ዛን 2800 ወይም እዚህ ጋር መጥቼ ግሬተር ዛን 2800 ካረኩ በኋላ ሴቭ አደርጋለሁ። አሁንም እዚህ ጋር ግሬተር ዛን 2800 ሴቭ አደርጋለሁ። እዚህ ጋር እንደገና ደግሞ እናደርጋለሁ። እዛ አሁንም ኤሪያ ክሬት አደርጋለሁ። እዚህ ጋር ፊልድ ክሬት አደርጋለሁ። እዚህ ጋር ኤሪያን ሄክታር እዚህ ጋር መጥቼ ታይፑን ዴሲማል ነምበር እመርጣለሁ። ከዛ በኋላ ይሄን ፕሪሲዥኑን አንድ አደርገዋለሁ። ኦኬ እላለሁ። እዚህ ጋር መጥቼ ኤሪያውን ካልኩሌት አደርጋለሁ ማለት ነው። መጥቼ ኤሪያን እመርጣለሁ። እዚህ ጋር መጣና ዶላር ኤሪያ ሲካፈል ለ10,000 ላድርገው ወደ ሄክታር ለመቀየር። ከዚህ በኋላ እዚህ ጋር መጥቼ አፕዴት ኦል ስለው ሁሉንም ኤሪያ ካልኩሌት አድርጎ ይጨርስልኛል ማለት ነው። ይህንንም አሁን በተለያየ ከለር ማሳመር ወይም ሲምቦላይዝ ማድረግ ይጠበቅብኛል ማለት ነው። ራይት ክሊክ አደርጋለሁ። ፕሮፐርቲ ሄዳለሁኝ። ፕሮፐርቲ ከሄድኩ በኋላ ሲምቦሎጂ ሄዳለሁ። ሲምቦሎጂ ከሄድኩ በኋላ እዚህ ጋር ሲንግል ሲምቦል ላለ እንመርጣለሁ። ካቴጎራይዝድ ይሄ በስሙ በኤሊቬሽን ለመክፈል ከፈለኩ ካቴጎራይዝ እጠቀማለሁ። በኤሪያው ከፈለኩ ደግሞ ግራጁዌት ሲምቦል እጠቀማለሁ ማለት ነው። ስለዚህ እኔ ካቴጎራይዝ በሚለው ቫልዩውን እመርጣለሁ። ኤሊቬሽን እመርጣለሁ ማለት ነው። ኤሊቬሽን ከመረጥኩ በኋላ እዚህ ጋር እንደምታዩት ራንደም ከለር ይላል። ራንደም ከለር እመርጥና ቅድም እንደነገርኳችሁ ክሬት ኒው ከለር ራምፕስ የሚለውን እገባለሁኝ። ከዛ እዚህ ግራዲያንት ይላል። እሱን ተውና ክሊክ አድርጌ ካታሎግ ሲፒቲ ሲቲ የሚለውን እመርጣለሁ። ኦኬ እላለሁ ማለት ነው። ከዚህ በኋላ በታች ትንሽ ድራግ አድርጌ ቶፖግራፊ የሚለውን እመርጣለሁ። አሁንም በኤሊቬሽን ስለሆነ ኤሊቬሽን የሚለውን እመርጣለሁ። ከዛ ኦኬ እላለሁ ማለት ነው። እዚህ ጋር ክላሲፋይ የሚለውን እመርጣለሁ። እዚህ ግሬተር ዛን 2800 የሚለውን ጽቤ እዚህ ጋር እመጣለሁ ማለት ነው። ይህኛውን ሪሙቭ አደርጋለሁ ሴሌክት አድርጌ። አሁንም ይሄ ከለሩ ስለእንትን ስላለብኝ ያስተካክለው። ኒው እዚህ ጋር ካታሎግ ሲምፕሊሲቲ ኦኬ እላለሁኝ። ታች ድራግ አድርጌ ቶፖግራፊ እመርጣለሁ። ከዛ ኤሊቬሽን ኦኬ ክላሲፋይ ይህን አስፈላጊ የሆነውን መጠፋና አፕላይ ኦኬ እላለሁ ማለት ነው። እንደምታዩት ይህን የመሰለ ማፕ ለፕሬዘንቴሽን ምርጥ የሆነ ማፕ ጀነሬት አደረኩ ማለት ነው። ብትፈልጉ ይህን ሌአውት አድርጋችሁ መጠቀም ትችላላችሁ፣ ኤክስፖርት ማድረግ ትችላላችሁ ማለት ነው። ስለዚህ ሌላ ማፕ ስለሰራሁኝ ስለ ማፕ ሌአውት ያንን ማየት ትችላላችሁ። ሊንክ ላይ ዲስክሪፕሽን ቦክስ ላይ ቀላል በሆነ መንገድ ተምረናል ብዬ አስባለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። በየሳምንቱ ለሚወጡ ተጨማሪ ጂአይኤስ ትምህርቶች ሰብስክራይብ በማድረግ ቀጣይ አዳዲስ ስራዎች እንዲደርሳችሁ ማድረግ ይቻላል። ስለሰማችሁኝ አመሰግናለሁ። በቀጣይ በሚሰራ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንልን።